የአዳምና የሔዋን ታሪክ ከፍጥረት እስከ መጨረሻ ቀኖቻቸው። የዓለምና የሰው ልጅ ፍጥረት። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ። ምድር ያለ ቅርጽና ባዶ ነበረች፣ ጨለማም የጥልቁን ፊት ሸፈነው። የእግዚአብሔር መንፈስ በውኃ ላይ ይንቀሳቀስ ነበር። ከዚያም እግዚአብሔር እንዲህ አለ፣ ብርሃን ይሁን። ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። ከጨለማም ለየው፣ ብርሃኑንም ቀንና ጨለማውንም ሌሊት ብሎ ጠራው። እግዚአብሔርም ሰማይን፣ ባሕርን፣ ምድርን፣ እያንዳንዱን ተክልና እያንዳንዱን ፍጥረት ፈጠረ። ሥራውንም ቀጠለ። በስድስተኛውም ቀን ሰውም በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም አዳምን ከምድር አፈር ፈጠረው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት። አዳም ሕያው ነፍስ ሆነ። እግዚአብሔርም በዔድን ገነትን ተከለ፣ ለዓይን ደስ የሚያሰኝና ለምግብም መልካም የሆነ ዛፍ ሁሉ የሞላበት በአትክልቱ መካከል የሕይወት ዛፍና መልካምና ክፉ እውቀት ዛፍ ነበሩ። እግዚአብሔር አዳምን ገነትን እንዲያለማና እንዲጠብቅ እዚያ አስቀመጠው። የሔዋን ፍጥረት። እግዚአብሔር እንዲህ አለ፣ ሰው ብቻውን መሆኑ መልካም አይደለም፣ ለእሱ የሚስማማ ረዳት አበጅለታለሁ። እግዚአብሔር አዳምን ከባድ እንቅልፍ እንዲወስደው አደረገው። ከአዳም የጎድን አጥንት አንዷን ሴት ሔዋንን ፈጠረ። አዳም ነቃና፣ ይህች አጥንት የአጥንቴ ናት፣ የሥጋዬም ሥጋ ናት፣ ሴት ትባላለች፣ ከሰው ተገኝታለችና። በአንድነት የእግዚአብሔርን ክብር ለብሰው እንስሳትን ስም ሰይመው የአትክልት ስፍራውን እየጠበቁና በየቀኑ ከእግዚአብሔር ጋር እየተነጋገሩ ሄዱ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ግዟትም፣ በሕያዋንም ሁሉ ላይ ግዟት። ነገር ግን እንዲህ ሲል አዘዘው፣ ከገነት ዛፍ ሁሉ በነጻ ትበላለህ፣ ነገር ግን መልካምንና ክፉን የምታውቀውን ዛፍ አትብላ፣ ምክንያቱም በበላህ ቀን ትሞታለህ። በዔድን ሕይወት። ለተወሰነ ጊዜ አዳምና ሔዋን ፍጹም በሆነ ስምምነት ኖሩ። የዔድን ወንዞች ንጹሕ ሆነው ይፈሱ ነበር፣ ፀሐይም በብሩህ ታበራ ነበር፣ እንስሳትም በሰላም ከነርሱ ጋር ይኖሩ ነበር። በየቀኑ ከእግዚአብሔር ጋር ይሄዱ ነበር፣ መንገዱን እየተማሩ እና በፍጥረቱ ይደሰቱ ነበር። ነገር ግን አንድ ዛፍ፣ መልካምንና ክፉን የሚያስታውቅ ዛፍ፣ የታዛዥነት የፍቅርና የመተማመን ፈተና ሆኖ ቆሞ ነበር። ፈተናው። እባቡ ከማንኛውም የዱር አውሬ የበለጠ ተንኮለኛ ወደ ሔዋን መጣ። አዎ፣ እግዚአብሔር ከአትክልቱ ዛፍ ሁሉ አትብሉ ብሎአልን? ሔዋን መለሰች፣ ከአትክልቱ ዛፍ እንበላለን፣ ነገር ግን እግዚአብሔር እንዳትሞቱ ከእርሱ አትብሉ አትንኩትም አለ። እባቡ በሹክሹክታ እንዲህ አለ፣ በእርግጥ አትሞቱም፣ እግዚአብሔር ከእርሱ በበላችሁ ቀን ዓይኖቻችሁ እንደሚከፈቱ ያውቃልና መልካምንና ክፉን የምታውቁ እንደ አማልክት ትሆናላችሁ። ሔዋን ፍሬውን ተመለከተች፣ ለዓይን ደስ የሚያሰኝ ለምግብም መልካም ለጥበብም የሚወደድ ነበር። ወስዳ በላች፣ ለአዳም ሰጠችው፣ እርሱም በላ። ወዲያውኑም ዓይኖቻቸው ተከፈቱ፣ ራቁታቸው መሆናቸውን አወቁ፣ የበለስ ቅጠሎችን ሰፉ፣ ለመሸፈንም ሰፉ። በዚያም ምሽት እግዚአብሔር በአትክልቱ ስፍራ ሄደ። አዳምና ሔዋን በዛፎች መካከል ተሸሸጉ። እግዚአብሔርም እንዲህ ሲል ጠራው፣ ወዴት ነህ? አዳምም መለሰ፣ ድምፅህን ሰማሁ፣ ራቁቴንም ስለነበርኩ ፈራሁ፣ ተሸሸግሁም። እግዚአብሔርም እንዲህ ሲል ጠየቀ፣ ራቁቴን እንደሆንክ ማን ነገረህ? እንዳትበላ ያዘዝሁህን ዛፍ በላህ? አዳም ሔዋንን ወቀሰ፣ ከእኔ ጋር እንድትሆን የሰጠሃት ሴት እሷ ሰጠችኝ፣ እኔም በላሁች። ሔዋን፣ እባቡ አሳተኝ፣ እኔም በላሁክ። ፍርዱ። እግዚአብሔር ፍርድን ተናገረ ለእባቡ፣ ከከብቶች ሁሉ የተረገምክ ነህ፣ በሆድህ ትሄዳለህ፣ በሕይወት ዘመንህም ሁሉ አፈር ትበላለህ። በአንተና በሴቲቱ መካከል በዘርህና በዘርዋም መካከል ጠላትነትን አደርጋለሁ፣ ራስህን ይቀጠቅጣል፣ አንተም ተረከዙን ትቀጠቅጣለህ። ለሔዋን፣ ሐዘንህንና መፀነስህን እጅግ አበዛለሁ፣ በሐዘን ልጆችን ትወልዳለህ፣ ፍላጎትህም ወደ ባልህ ይሆናል፣ እርሱም ይገዛሃል። ለአዳም፣ ምድር ስለ አንተ የተረገመች ትሆናለች፣ በሕይወት ዘመንህ ሁሉ በሐዘን ከእርስዋ ትበላለህ፣ እሾህና አሜከላ ታወጣልሃለች፣ ወደ መሬት እስክትመለስ ድረስ በፊትህ ላብ እንጀራ ትበላለህ፣ ከእርሱ ተወሰድክና አፈር ነህና ወደ አፈርም ትመለሳለህ። መባረሩ። እግዚአብሔር ለአዳምና ለሔዋን ከቆዳ ልብስ ሠራላቸውና አለበሳቸው። ከዚያም እንዲህ አለ፣ እነሆ ሰውየው መልካምንና ክፉን ለማወቅ ከእኛ እንደ አንዱ ሆኗል። አሁን ግን እጁን ዘርግቶ ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም እንዳይኖር። ስለዚህ እግዚአብሔር ከዔድን ገነት አባረራቸው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ በሚነድ ሰይፍ ኪሩቤልን አስቀመጠ። አሁን የሰው ልጅ በድካምና በችግር ውስጥ ተመላለሰ፣ ነገር ግን በእግዚአብሔር ጥበቃና እንክብካቤ ስር። ከዔድን በኋላ ያለው ሕይወት። አዳምና ሔዋን ልጆች ወለዱ። ከቃየንና ከአቤል ጀምሮ ቤተሰባቸውም አደገ። ድካም፣ ግጭትና ሐዘን ተጋፈጡ። አፈርን ሰርተዋል፣ ሞትን ተጋፈጡ። እናም አለመታዘዝ የሚያስከትለውን ውጤት ተምረዋል።
እግዚአብሔር ግን ምግብ፣ መጠለያና ተስፋ በመስጠት መምራቱን ቀጠለ። ተስፋ ሰጣቸው። የእባቡን ራስ የምትቀጠቅጥ የሴቲቱ ዘር፣ የመሲሁን ትንቢት። የማለኛው ዓመታት እያለፉ ሲሄዱ አዳምና ሔዋን ያረጁ ነበር። የልጆቻቸውን እድገት፣ የመጥፋት ሐዘንና የሰው ልጅ ሥልጣን የመጀመሪያ አይተዋል። አቤል በቃየልን ተገደለ። የመጀመሪያውም ደም ፈሰሰ። ቃየል ተባረረ። ነገር ግን እግዚአብሔር እሱን ለመጠበቅ ምልክት አደረገለት። አዳምና ሔዋን የቀሩትን ልጆቻቸውን ማሳደግ ቀጠሉ። ሴት በእርሱም የተስፋ መስመር ቀጠለ። ምንም እንኳን ሕመምና መከራ ቢታገሱም ልባቸው ወደ እግዚአብሔር ዞረ። ለልጆቻቸው የጌታን መንገዶች፣ የታዛዥነትን አስፈላጊነትና የመቤዠትን ተስፋ አስተማሯቸው። የአዳምና የሔዋን ሞት። አዳም በፈተናዎች በመማርና በእምነት የተሞላ 930 ዓመታት ኖረ። በሞት አፋፍ ላይ ልጆቹን ባርኮ የተስፋውን ዘር በጉጉት ይጠባበቅ ነበር። ሔዋንም ከአዳም ጋር የሕይወትን ሐዘንና ደስታ ከተጋራች በኋላ አረጀች። ሔዋን ሁሉ እናት እንደሆነች፣ በምድር ላይ የሄደች የመጀመሪያው ሴት እንደሆነች ትዝ አለች። ድርጊቷም የሰውን ልጅ መንገድ የቀረጸ ነው። ቢወድቁም በእግዚአብሔር ላይ እምነትን፣ የመቤዠት ተስፋንና በዘሮቻቸው በኩል የመዳንን ተስፋ አስተላልፈዋል። የአዳምና የሔዋን ታሪክ የሚያስተምረን እግዚአብሔር ነፃነትን በኃላፊነት ይሰጣል። አለመታዘዝ ውጤቶችን ያስከትላል፣ ነገር ግን የእግዚአብሔር ምሕረት ይቀራል። ከኃጢአት በኋላ ያለው ሕይወት በድካም የተሞላ ነው። ሆኖም እግዚአብሔር ከፍጥረቱ ጋር ይሄዳል፣ ይመራል፣ ያስተምራል እና ቤዛን ያቀርባል። በሞት ጊዜም ቢሆን ተስፋ በእግዚአብሔር ተስፋዎችና በሚመጣው መሲህ በኩል ይኖራል። የአዳምና የሔዋን ታሪክ ከኤደን ገነት ጀምሮ እስከምንኖርበት ምድር ድረስ የሰው ልጅን ጅማሬ ያስታውሳል። የፍጥረትን ውበት፣ የምርጫውን ክብደት፣ የኃጢአትን ሐዘንና የእግዚአብሔር ፍቅር ዘላቂ ተስፋ። ይህን ቪዲዮ ከወደዱት ላይክ፣ ሰብስክራይብ እና ሼር ያድርጉ። ድጋፎ የበለጠ ምርት ይዘን እንድናቀርብሎ ይረዳናል። መልካም ቀን።